አንድ ቢሊዮነር ገደብ የሌለው የብድር ካርዱን ክሬዲት ካርድ ለአንዲት መጠለያ ለሌላት እናት ሰጥቷት ጥሏት ሄደ። ከአንድ ሰዓት ባነሰ ጊዜ ውስጥ በስልኩ ላይ የክፍያ ደረሰኝ መልእክት መጣ። የገዛችው ምግብ አልነበረም፣ ልብስም አልነበረም፣ ባለ 5 ኮከብ ሆቴል አልነበረም። እርሱ ችላ ሊለው የማይችለው ነገር ነበር። በዚህች ቅጽበት እሷ የወደፊት ሕይወቷን የሚቀየርና ሊጋፈጡት ያልተዘጋጁትን እውነት የሚያጋልጥ ውሳኔ መወሰኗን አወቀ። የ37 ዓመቱ ብሬና አሽፎርድ በሰው ልጅ ደግነት ላይ እምነት ካጣ ዓመታት ተቆጥረዋል። 1.3 ቢሊዮን ዶላር የሚያወጣው የአሽፎርድ ግሎባል መድኃኒት አምራች ድርጅት ዋና ስራ አስፈጻሚ እንደመሆኑ መጠን ሰዎች ለጥቂት ሳንቲም ሲሉ ሲዋሹና ሲክዱ አይቷል። በቦስተን ወደብ ላይ በሚገኘው ዘመናዊ መኖሪያ ውስጥ በቢሊዮን የሚቆጠሩ ውድ ስዕሎች ቢኖሩም ሕይወቱ ግን በባዶነት የተሞላ ነበር። ሟች አባቱ ሞንትጎመሪ አሽፎርድ አንድ ትምህርት አስተምረውት ነበር። ልጄ ሆይ፣ እምነት ሞኞች በነፃ የሚያባክኑት ገንዘብ ነው። በተለይ ድሆች አደገኛ ናቸው። ትንሽ ዕድል ከሰጣቸው ሁሉንም ነገር ዘርፈው አሁንም ይፈልጋሉ። ተስፋ መቁረጥ ሰውን ሌባ ያደርጋል። ብሬናን ይህን ትምህርት እንደ ወንጌል ለ37 ዓመታት በት ኖሯል። የሱ የበጎ አድራጎት ስራዎች ሁሉ ለታክስ ቅናሽና ለታዋቂነት ብቻ የሚዳርጉ ነበሩ። ድህነትን ፊት ለፊት አይቶ ያለምንም ቅድመ ሁኔታ ረድቶት አያውቅም። ነገር ግን በዚያ ጥር ወር ጠዋት በደረቱ ውስጥ ያለው በረዶ ተሰበረ። ወደ አስቸኳይ ስብሰባ እየተጣደፈ ሳለ በባቡር ጣቢያው ግድግዳ ላይ ተጠግታ የተቀመጠችውን ሴት አያት። አንዲት የ6 ዓመት ሕፃን ልጅ በትልቅ ካፖርት ጠቅልላ በጭኗ ላይ ተኝታለች። ከጎናቸው በካርቶን ላይ እንዲህ የሚል ጽሑፍ ነበር። ብቸኛ እናት፣ ቤታችንን አጥተናል። ማንኛውም እርዳታ ይረዳናል። እግዚአብሔር ይባርካችሁ። ብሬናን መራመዱን አቆመ። ረዳቱ ቢወተውተውም እሱ ግን ወደ ሴቲቱ ተጠጋ። ስሟ ሰንሪቨስ እንደሆነና ልጇ ደግሞ ኤንዲ እንደምትባል ነገረችው። ለ5 ወራት በመጠለያና በባቡር ጣቢያዎች ማሳለፋቸውን ስትነግረው ብሬና በውስጡ የሆነ ነገር ተሰማው። የአባቱ ድምፅ በጭንቅላት ውስጥ እያስተጋባ ነበር። ተስፋ የቆረጡ ሰዎች ደምህን መጠው ይጨርሱታል። ብሬናን ይህን እውነት ለመፈተሽ ወሰነ። ከኪሱ ውስጥ ምንም የገንዘብ ገደብ የሌለውን ጥቁር የብድር ካርዱን አውጥቶ ሰጣት። ይህን ነው ውሰጂ አላት። ለ24 ሰዓታት ያንቺ ነው። የፈለግሽውን ግዢ። ምንም ጥያቄ የለም። ምንም ቅድመ ሁኔታ የለም። እስተን እየተንቀጠቀጠች ለምን እኔን ስትል ጠየቀችው። ብሬናን ሰዎች ሁሉም ነገር ሲያጡ ደግነታቸው ይቀየራል ወይስ አይቀየርም የሚለው ማወቅ ስለምፈልግ ነው አላት። በዚያ ምሽት ብሬናን እንቅልፍ አልወሰደውም። በስልኩ የባንክ መተግበሪያ በኩል የምታደርገው እያንዳንዱ እንቅስቃሴ ይከታተል ነበር። ለብዙ ሰዓታት ምንም አልገዛችም። በመጨረሻም ንጋት ላይ መልእክቶች መጡ። 37.84 በሲቪኤስ፣ 52.19 በታርጌት፣ 28.63 በዳንኪን ዶትስ። ብሬና ተገረመ። መጠኑ በጣም ትንሽ ነበር። ጠዋት ላይ ወደ ጣቢያው ሲመለስ እሰን እዚያው ነበረች። ልጇ ኤንዲ አዲስ ሐምራዊ ካፖርት ለብሳ አዲስ አሻንጉሊት ይዛና ደብተር ላይ እየሳለች ነበር። እስተን ካርዱን እየመለሰችለት የገዛችባቸውን ደረሰኞች ሰጠችው። ብሬናን ዝርዝሩን ሲመለከት ተደነቀ። የሕፃናት ካፖርት፣ ጫማ፣ ካልሲ፣ ቫይታሚን፣ ፋሻና መድኃኒት፣ ሁሉም ለልጇ የተገዙ። ለራሷ ምንም አልገዛችም። ነገር ግን በደረሰኙ መጨረሻ ላይ ያየው ነገር ትንፋሹን አሳጠረው። ለሴቶች መጠለያ የተደረገ $100 ልገሳ። ብሬና በድንጋጤ ጠየቃት። አንቺ ራስሽ መጠለያ የሌለሽ ሆነሽ ሳለ ለሌሎች ሰዎች ገንዘብ ለገሽ? እሰን በቀስታ መለሰች። እዚያ መጠለያ ውስጥ ከኛ የባሰ ችግር ላይ ያሉ እናቶች፣ ሕፃናት አሉ። እኔ ደግሞ ዛሬ እድለኛ ሆኜ ትርፍ ነገር ስላገኘው ሌላ ሰውን መርዳት እንዳለብኝ አምኛለሁ። እስተን በመቀጠል እንዲህ አለች። አንዳንዶቹ ከኛ የባሰ ችግር ላይ ናቸው። እርዳታ አጥቶ መቸገር ምን ማለት እንደሆነ አውቃለሁ። ለጥቂት ቀንም ቢሆን የተቸገሩትን መርዳት ካለብኝ ማድረግ ነበረብኝ። ብሬናን በደረሰኙ ላይ ያለውን እውነት ሲመለከት የአባቱ ድምፅ በውስጡ ጭጭ አለ። ይቺ ሴት ለራሷ የምትገዛበት በቂ ምክንያት እያላት የ1 ቢሊዮነር ገንዘብ በእጇ ገብቶ ሳለ ግን የተጠቀመችው ለመሰረታዊ ፍላጎቶች፣ ለልጇ መድኃኒትና ለሌሎች ችግረኞች እርዳታ ብቻ ነበር። ለራስሽ ምንም አልገዛሽም አላት ብሬና በድንጋጤ። እስተን ኤንዲ ልጄ ቀዳሚ ናት። እኔ እችላለሁ እስካሁን እንደቻልኩት፣ እሷ ግን ቅድሚያ ይገባታል ስትል መለሰች። ብሬና
በሕይወቱ ለመጀመሪያ ጊዜ ራሱን በጣም ትንሽ ሆኖ አገኘው። በሀብት ሳይሆን በሰብአዊነት ይችን መጠለያ የሌላት እናት ከሱ የተሻለ ክብርና ደግነት ነበራት። ብሬናን ተከተሉኝ አላቸው። ወደ አንድ ታዋቂ ሆቴል ፎር ሲዘንስ ወስዶ ባለ 2 መኝታ ክፍል ሙሉ ወጥ ቤትና የፀሐይ ብርሃን የሚገባበት ሰፊ ክፍል ተከራየላቸው። እሰን በድንጋጤ ለምን ይህን ታደርጋለህ? ከኛ ምን ትፈልጋለህ? ስትል ጠየቀችው። ብሬና እንዲህ ሲል መለሰ፣ ገንዘብ ለምን እንደሚጠቅም አስታወሽኝ። እኔ ረስቸው ነበር። በሚቀጥሉት ቀናት ብሬናን በስልጣኑና በሀብቱ ተጠቅሞ ለእስተን ስራ፣ ለልጁ ትምህርት ቤትና ቋሚ መኖሪያ ቤት አዘጋጀ። ይህ እርዳታ ሳይሆን ኢንቨስትመንት እንደሆነ ነገራት። ምክንያቱም እስተን በችግር ውስጥ ሆናም ደግ መሆን እንደምትችል በተግባር አሳይተዋለች። ከ3 ሳምንት በኋላ እስተንና ኤንዲ ወደ አዲሱ መኖሪያ ቤታቸው ገቡ። ቤቱ ቤተ መንግስት ባይሆንም የራሳቸው የሆነ ሙቀት ያለውና በሩ ከውስጥ የሚቆለፍ አስተማማኝ ቤት ነበር። ብሬና ዕቃዎችን በማጓጓዝና የቤት ዕቃዎችን በመገጣጠም ረዳችው። ለዓመታት ተሰምቶት የማያውቀው የህይወት እርካታ ተሰማው። እስተን ለምን እኛን መረጥክ ስትል በድጋሚ ጠየቀችው። ምክንያቱም ልክ እናቴ እኔን ታየኝ በነበረው አይን ልጅሽን ስታያት አየውሽ አላት ብሬናን። አባቴ እምነት ድክመት ነው ብሎ ስላስተማረኝ እንዳንቺ አይነት ሰው አለ ብዬ አላምንም ነበር። ወራት አለፉ። እስተን የሕክምና ኮዲንግ ስልጠናዋን አጠናቃ በቦስተን የሕክምና ማዕከል ስራ ጀመረች። ኤንዲም በትምህርቷ ጎበዝ ሆነች። ብሬናን እንደ ባለ ሀብት ሳይሆን እንደ ቅርብ ጓደኛ ዞትር ይጠይቃቸዋል። የልጅነት ሳቅ ከቦርድ ስብሰባ ጭብጨባ በላይ ትርጉም እንዳለው ተረዳ። አንድ ምሽት እስተን የብድር ካርዱን ክሬዲት ካርድ መለሰችለት። መልሼው የነበረው ነገር ሁሉ ይጠፋል ብዬ ስለፈራው ነው የቆየሁት አለችው። ብሬና ግን ካርዱን በእጁ ላይ መልሶ ዘጋው። ይሄ ይኑርሽ፣ እንደ ድንገተኛ መጠባበቂያ ተጠቀሚበት። ከብዙዎች ለዓመታት ከማውቃቸው ሰዎች በላይ አንቺን እንደማምንሽ አረጋግጠሽልኛል። እስተን በደስታና በእንባ እየሳቀች እንዲህ አለችው፣ አንተ ካየኋቸው ቢሊዮነሮች ሁሉ ለየት ያልህ ድንቅ ሰው ነህ አለችው። ይህ ታሪክ በሀብትና በድህነት መካከል ያለውን የልብ ልዩነት የሚያሳይ ሲሆን ደግነት የሰውን ሕይወት እንዴት እንደሚቀይር ያስተምራል። ቢሊዮነሩ ብሬንና በቢሊዮን የሚቆጠር ገንዘብ ቢኖረውም ሰላም፣ እምነት አጥቶ ነበር። እስተን ግን በኪሷ ምንም ባይኖራትም ለሌሎች የሚተርፍ ርህራሄ ነበራት። እውነተኛ ባለጸጋ ማለት ለራሱ ብቻ ሳይሆን ለሌላውም የሚተርፍ ልብ ያለው ሰው መሆኑን እንረዳለን። የብሬና አባት ድሆች አደገኛ ሌቦች ናቸው ብለው ያስተማሩት የነበረው ትምህርት ስህተት መሆኑን እስተን አረጋግጣለች። አንድ ሰው በሕይወቱ ምን ቢቸገርም ደግነትና ስነ ምግባር በገንዘብ የሚገዙ ሳይሆኑ ከማንነት የሚመነጩ መሆናቸውን አሳይታለች። የእስተን ቅንነት የብሬናን የቆየ ክፋት አመለካከት ሰበረው። የአንዱ ሰው ደግነት ሌላውን ሰው እንዲለውጥ ያደርጋል። ብሬናን እስተንን ለመርዳት የወሰነው እሷ ለራሷ ብቻ ሳታስብ ለሌሎች ስታስብ በማየቱ ነው። ደግ ስንሆን ሰዎችን ብቻ ሳይሆን ዓለምንም እንለውጣለን። ብሬናን እንዳለው ገንዘብ ለምን እንደሚጠቅም አስታወሽኝ። ገንዘብ በራሱ የመጨረሻ ግብ ሳይሆን የሰዎችን ሕይወት ለመለወጥ፣ ለተቸገሩት መጠለያ ለመሆን፣ ለሕፃናት የተሻለ የወደፊት ሕይወት ለመፍጠር ሲውል ብቻ ትልቅ ትርጉም ይኖረዋል። ይህ ታሪክ ለሰው ልጆች ካለን ጥላቻና ጥርጣሬ ወጥተን እርስ በርስ ብንተማመን፣ ብንረዳዳ ዓለማችን ለሁላችን የምትበቃና ውብ ትሆናለች የሚል ታላቅ መልእክት ያስተላልፋል። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ታሪኩን እዚህ ላይ ቋጭተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በመጋበዝ የዛሬውን እዚህ ላይ አበቃን።